ሃይ ጋይስ እኔ ዛሬ ይዤላችሁ የመጣሁት ለሰነፎች ነው። ኮሜንት ላይ በጣም ብዙ ሰነፎች አላችሁ በጣም የምታስቁ ማለት ነውና ለእናንተ ነው። ፕሊስ ተከታተሉኝና እዚህ ጋር ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ የስጋ መጥበሻ እና ዘይት ብቻ ነው የሚያስፈልገን። ነጭ ሽንኩርትንና ዝንጅብሉን በዚህ መልክ ተፈቀፈቅነው በኋላ ዘይት ያስፈልገናል። አንድ ሃይላንድ ዘይት ተጠቀማለሁ እኔ ለአንድ ወር ይበቃኛል ለአራቴ ማለት ነው። ብረድስ ውስጥ እንደዚህ ጨምሬ በትንሿ እሳቷን ከፍቼ ቀስ ብሎ እንዲፍለቀለቅ አደርገዋለሁ። ከዛ የከተፍኩት እንዳለ ጨምሬ እስኪፈላ ጠብቀዋለሁ ማለት ነው። በጣም ከፈላ በኋላ አጠንፍፌ እቃ ላይ አደርገዋለሁ ማለት ነው። ይሄንን ከመታጠባችሁ 1 ሰዓት ወይ 2 ሰዓት ቀደም ብላችሁ የሰራችሁትን ማለት ነው። ኮኮናት ኦይል ካላችሁ ተጠቀሙ፣ ከሌላችሁም ችግር የለውም። እኔ ስላለኝ ተጠቅሜያለሁ። ከዛም ደግሞ የምታረጉት ጸጉራችሁን ከቂጡ በደንብ ማሳጅ ታረጉታላችሁ ማለት ነው። ከዛ መታጠብ ነው። ይሄን ካደረጋችሁ አንደኛ ጸጉራችሁ መርገፍ ያቆማል፣ ሁለተኛ ጸጉራችሁ በጣም በፍጥነት እንዲያድግ ያደርጋል፣ ሶስተኛ ደግሞ የጸጉራችሁ የራስ ቅላችሁን ጽድት ስለሚያደርገው የደም ዝውውራችሁ በጣም ስለሚፋጠን እድገቱን በዛ